ዲፕሬሽን ከተራ ሐዘን ወይም ከጭንቀት በምን ይለያል? ሰላም ጤና ይስጥልኝ፣ እንደምን አላችሁ የቻናላችን ተከታታዮች? ዛሬ እጅግ በጣም አስፈላጊ ማንኛችንም ሊገጥመን የሚችል ነገር ግን ብዙ ጊዜ በግልጽ የማንነጋገርበትን አንድ ትልቅ ርዕስ ይዤላችሁ መጥቻለሁ። አንድ ነገር ልጠይቃችሁ። በህይወታችሁ ውስጥ ሁሉም ነገር ተሟልቶላችሁ ጥሩ ስራ፣ ጥሩ ቤተሰብ፣ ምንም የሚጎላችሁ ነገር ሳይኖር ነገር ግን በውስጣችሁ ትልቅ ባዶነትና ጥቁር ደመና ተጭኗችሁ ያውቃል? ጠዋት ካልጋችሁ ለመነሳት ጉልበት አጥታችሁ፣ ሳቃችሁ ጠፍቶ፣ የቅርብ ዘመዶቻችሁና ወዳጆቻችሁ እንኳን ሳይቀሩ ሲያናግሯችሁ የሚያበሳጫችሁና ብቸኝነት ብቻ የሚናፍቃችሁ ጊዜ አጋጥሟችኋል? ከሆነ እናንተ ብቻችሁን አይደላችሁ። ዛሬ የምንነጋገረው ስለ አእምሮ ጭንቀት ወይም በዘመናዊ አጠራር ዲፕሬሽን ስለሚባለው የዘመናችን ትልቅ ስውር ጠላት ነው። ብዙ ጊዜ ሰዎች ዲፕሬሽን ሲባል ተራ ሐዘን ወይም የእከሌ ስልቹነት ወይም ደግሞ የእምነት ማነስ አድርገው ያስባሉ። ነገር ግን እውነታው ከዚህ እጅግ የራቀ ነው። ዲፕሬሽን ማንኛውንም ሰው ሀብታሙን፣ ድሃውን፣ የተማረውን፣ ያልተማረውን፣ ወጣቱንና ሽማግሌውን ሳይለይ የሚያጠቃ እውነተኛ በሽታ ነው። ዛሬ በዚህ ቪዲዮ ውስጥ የአእምሮ ጭንቀት ምንድነው? ምልክቶቹስ ምንድናቸው? ለምንስ ይዘናል? ከዚህ ጨለማስ እንዴት መውጣት እንችላለን? የሚሉትን ዋና ዋና ነጥቦች በጥልቀት እንመረምራለን። እስከ መጨረሻው አብራችሁን ቆዩ። ለእናንተ ወይም ለምትወዱት ሰው የህይወት ትልቅ መፍትሄ ሊሆን ስለሚችል ጥሩ ነገር ታገኙበታላችሁ። ይህ በሽታ ምን ያህል ስውር እንደሆነ ለመረዳት የህይወቷ ፍጹም የሚመስል አንዲት ሴትን ታሪክ ላካፍላችሁ። አለምነሽ ትባላለች። ውጭ ሀገር ከሄደች 15 ዓመታት ሆኗታል። በተፈጥሯ ተጫዋች፣ ከሰው ጋር በፍጥነት የምትግባባና አዎንታዊ አመለካከት ያላት ሴት ነበረች። የትምህርት እድል አግኝታ ተማረች። ጥሩ ስራ ያዘች። በፍቅር የሚኖራት አሳቢ ባልና 3 ጤናማና ውብ ልጆች አሏት። አምነው የተዘጋጁበት የራሳቸው ቤት፣ አስተማማኝ ገቢ፣ በሰው ዓይን ሲታይ የአለምነሽ ኑሮ ሙሉ ነበረ። ነገር ግን 3ኛ ልጇን ከወለደች በኋላ በህይወቷ ውስጥ አንድ ያልተጠበቀ ነገር ተከሰተ። ቀስ በቀስ ያ ደስተኛ ፈገግታዋ መጥፋት ጀመረ። ያለምንም ግልጽ ምክንያት በሐዘን ትዋጥ ጀመረ። ከጊዜ ወደ ጊዜ ከሰው መገናኘት፣ ሌላው ቀርቶ ባሏንና ልጆቿን ማየት እንኳን ጠላች። የሰው ድምጽ፣ የልጆቿ ጨዋታ ሳይቀር ይረብሻት ጀመረ። በውስጧ ሊቆጣጠሩት የማይችሉት ንዴት እንደ እሳት ይነድ ነበር። በሰው ላይ መጥፎ ነገር አደርግ ይሆናል በሚል ፍርሃት ራሷን መቆጣጠር አቅቷት ከቤተሰቧ መሸሽ ጀመረች። እንቅልፍ ሙሉ በሙሉ አጣች። ሰውነቷን ያመው ጀመረ። ሐኪም ቤት ሄዳ በተደጋጋሚ ብትመረመርም ሐኪሞቹ ምንም አይነት የስጋ በሽታ የለብሽም አሏት። ቤተሰቡ ግራ ተጋባ። ባሏ ጠባዩ የተለወጠው ያለ ምክንያት መስሎት ይበሳጭ ነበር። አንድ ቀን ግን ነገሩ ከባድ ደረጃ ደረሰ። አለምነሽ በራሷና በህይወቷ ተስፋ ቆረጠች። መኖር ሰለቸኝ፣ ከዚህ ጨለማ መውጫ የለኝም በማለት በብልቃጥ የነበሩትን የእንቅልፍ ኪኒኖች በሙሉ ውጣ አልጋዋ ላይ ወደቀች። ባሏ ከስራ ሲመለስ በድን ሆና አገኛትና በፍጥነት ወደ ሆስፒታል ወሰዳት። በሐኪሞች ከፍተኛ ትግል ህይወቷ ልትተርፍ ቻለች። በኋላ ላይ በሳይካትሪስት እርዳታ ሕክምና ስትጀምር ችግሯ የደካማነት ወይም የጠባይ ብልሹነት ሳይሆን አእምሮዋ ሊሸከመው ከሚችለው በላይ በሆነ ጥልቅ ዲፕሬሽን ውስጥ አልፋ እንደነበር ታወቀ። እናንተስ ተመልካቾች ይህ ነገር አጋጥሟችሁ ይሆን? ወይም ደግሞ በአካባቢያችሁ ያሉ ሰዎች እንዲህ ነገር ሲያጋጥማቸው አይታችሁ ታውቃላችሁ? ዲፕሬሽን ከተራ ሐዘን ወይም ከጭንቀት በምን ይለያል? ሁላችንም በህይወታችን ውስጥ የምንወደውን ሰው ስናጣ፣ ስራ ሲበላሽብን ወይም የጠበቅነው ነገር ሳይሳካ ሲቀር እናዝናለን። ይሄ ተፈጥሯዊ ነው። ነገር ግን ተራ ሐዘንና ዲፕሬሽን በፍጹም አንድ አይደሉም። በተራ ሐዘን ውስጥ ያለ ሰው ዓለምና አካባቢ ባዶ ሆኖብኝ ብሎ ያስባል። ዲፕሬሽን ያለበት ሰው ግን ዓለም ብቻ ሳትሆን እኔ ራሴ ባዶ ነኝ፣ እኔም ዋጋ የለኝም፣ መኖር የማይገባኝ ፍጡርም ነኝ ብሎ ያምናል። ዲፕሬሽን የሰውን ልጅ አመለካከት ያዛባል፣ ተስፋ ያስቆርጣል። ስጋት ወይም አንዛይቲ ወደፊት ምን ይደርስብኝ ይሆን የሚል ፍርሃት ሲሆን፣ ዲፕሬሽን ግን ወደፊት ምንም ተስፋ የለኝም፣ በሮች በሙሉ ተዘግቷል የሚል የጽኑ ተስፋ ቢስነት ስሜት ነው። ዲፕሬሽን አእምሮን ብቻ ሳይሆን ስጋንም ያጠቃል። በአእምሮ ጭንቀት ውስጥ የሚያልፍ ሰው የልብ ምታቱ ይጨምራል፣ የጨጓራና የምግብ መፈጨት ችግር ያጋጥማል፣ የማልቀስ፣
የራስ ምታትና የአጥንት መገጣጠሚያዎች ህመም ይሰማዋል። የማስታወስ ችሎታው ይደከማል። ነገሮችን ማሰብና መወሰን ያቅተዋል። ጥናቶች እንደሚያሳዩት በዓለማችን ላይ ከ15% በላይ የሚሆኑ ሰዎች በህይወታቸው ውስጥ ቢያንስ አንድ ጊዜ በከባድ የአእምሮ ጭንቀት ውስጥ አልፈዋል። ዲፕሬሽን ሰውን ያለ ምክንያት አይገለም፣ ነገር ግን ህይወትን ፍጹም ጣዕም አልባ በማድረግ ሰዎችን ወደ አደገኛ ውሳኔዎች ያባጥላል። ለመሆኑ የአእምሮ ጭንቀት በምን ምክንያት ይመጣል? ብዙ ሰዎች ዲፕሬሽን የሚመጣው ከውጫዊ ችግሮች ብቻ ይመስላቸዋል። ነገር ግን ሳይንሱ እንደሚያስረዳው የአእምሮ ጭንቀት በሶስት ዋና ዋና ምክንያቶች ሊከሰት ይችላል። የመጀመሪያው ኬሚካላዊና ባዮሎጂካዊ ምክንያቶች ነው። በአእምሮአችን ውስጥ ስሜታችንን፣ ደስታችንንና እንቅልፋችንን የሚቆጣጠሩ ኒውሮትራንስሚተርስ የሚባሉ ኬሚካሎች አሉ። እንደ ሴሮቶኒን ያሉ ኬሚካሎች ሚዛናቸው ሲዛባ ሰው ያለምንም ውጫዊ ምክንያት በከባድ ዲፕሬሽን ውስጥ ሊወድቅ ይችላል። በተጨማሪም የሆርሞን መዛባት፣ ለምሳሌ የታይሮይድ እጢ ችግር ወይም በዘር የሚወረስ የጄኔቲክስ ዝንባሌ ለዚህ ያጋልጣል። በሁለተኛ ደረጃነት የምናየው በውጫዊ ሁኔታዎች የሚመጣ ዲፕሬሽን ነው። ይህ አይነቱ ዲፕሬሽን የሚከሰተው በህይወታችን ውስጥ የሚደርሱ ከበድ ያሉ ክስተቶችን ተከትሎ ነው። ለምሳሌ የምንወደውን ሰው በሞት ማጣት፣ የትዳር መፍረስ፣ የስራ ማጣት ወይም የገንዘብ ውድቀት፣ የስደት ህይወትና የብቸኝነት ግፊት፣ የቆየ የስነ ልቦና ችግር ወይም በልጅነት የተቀበሉት በደልና ፍርሃት ምክንያት ሊሆን ይችላል። በሶስተኛ ደረጃነት ደግሞ በሴቶችና በመካከለኛው ዕድሜ ላይ የሚደርስ ጭንቀት ነው። እኛ ሴቶች በተፈጥሯችን የሆርሞን ለውጦቻችን ምክንያት ለምሳሌ ከወሊድ በኋላ፣ ከወር አበባ በፊት ወይም ማረጥ ሲደርስ ለዲፕሬሽን የተጋለጥን እንሆናለን። በሌላ በኩል ደግሞ ሚድላይፍ ክራይሲስ ወይም በመካከለኛው ዕድሜ ማለትም ከ35 እስከ 50 ዓመት የሚደርስ የጭንቀት ጊዜ አለ። በዚህ ዕድሜ ላይ ያሉ ሰዎች እስካሁን በህይወቴ ምን ሰራው፣ ያለፈው ዕድሜ በከንቱ አለፈ በማለት በከባድ የስነ ልቦና ውጥረት ውስጥ ይወድቃሉ። ተመልካቾች፣ በአካባቢያችሁ ያሉትን ሰዎች አስተውላችሁ የምታውቁ ከሆነ አንዳንድ የጠባይ አይነቶች ለዲፕሬሽን የተጋለጡ እንዲሆኑ ያደርጓቸዋል። ለምሳሌ ፍጹምነትን የሚፈልጉ ሰዎች፣ ሁሉንም ነገር 100% ፍጹም ማድረግ የሚፈልጉ ሰዎች ትንሽ ስህተት ሲፈጠር ራሳቸውን አክብደው ስለሚወቅሱ በፍጥነት ለዲፕሬሽን ይጋለጣሉ። ሌሎቹ ደግሞ አሉታዊ አመለካከት ያላቸው ናቸው። እነዚህ የነገሮችን መልካም ጎን ማየት የማይችሉ፣ ሁልጊዜም መጥፎ ብቻ የሚጠብቁ ሰዎች ናቸው። በሌላው በኩል ስሜታቸውን የሚደብቁ ሰዎች ናቸው። እኒህ ሰዎች ችግራቸውን ለሰው ማዋየት እንደ ድክመት የሚቆጥሩ፣ በውስጣቸው ብስጭቱን አፍነው የሚይዙ ሰዎች አይምሯቸው በፍጥነት ይደክማል። እንዲሁም ደግሞ ለሰው ብለው የሚኖሩ ሰዎችን ጭምር ናቸው። እኒህ ሰዎች ደግሞ የራሳቸውን ፍላጎት ትተው ሁልጊዜ ሌሎችን ለማስደሰት የሚጥሩ፣ ነገር ግን ከሰው ተገቢውን ፍቅርና እውቅናን የማያገኙ ሰዎች ናቸው። ነገር ግን እዚህ ጋር ማስተዋል ያለባችሁ ነገር ጠንካራ የሆኑ ሰዎች ዲፕሬሽን አይዛቸውም ማለት አይደለም። በታሪክ ውስጥ እንደ ዊንስተን ቸርችል፣ አብርሃም ሊንከን እንዲሁም በመጽሐፍ ቅዱስ ውስጥ እንደ ነብዩ ኤልያስ እና ዮናስ ያሉ ጠንካራ ሰዎች እንኳን በከባድ የአእምሮ ጭንቀት ውስጥ አልፈዋል። አሁን ደግሞ ወደ ዋናውና ወደ ትልቁ ነጥብ እንመጣለን። ከዚህ ጥቁር ጨለማና የአእምሮ ጭንቀት ውስጥ እንዴት መውጣት ይቻላል? ከዲፕሬሽን ለመውጣት የሚከተሉትን ተግባራዊ እርምጃዎች መውሰድ እጅግ አስፈላጊ ነው። በመጀመሪያ ደረጃ ችግሩ መኖሩን አምኖ መቀበልና አለማፈር ነው። የመጀመሪያው ፈውስ የሚጀምረው እኔ አእምሮዬ ተጨንቋል፣ እርዳታ ያስፈልገኛል ብሎ አምኖ መቀበል ነው። በአገራችን እንደሚባለው ህመሙን የደበቀ መድኃኒት አይገኝለትም ነውና። ዲፕሬሽን በሽታ እንጂ የባህሪ ድክመት ወይም የስነ ምግባር ብላሽ አይደለም። በሁለተኛ ደረጃነት ደግሞ የሙያ እርዳታ መፈለግ ነው። የአእምሮ ጭንቀት በስነ ልቦና ምክርና አስፈላጊ ሆኖ ሲገኝ በሐኪም በሚታዘዙ መድኃኒቶች ሙሉ በሙሉ ሊድን የሚችል በሽታ ነው። መድኃኒቶቹ በአእምሮ ውስጥ የተዛቡትን ኬሚካሎች አስተካክለው ሰውየው ወደ መደበኛ ህይወቱ እንዲመለስ ይረዳሉ። በሶስተኛ ደረጃነት ደግሞ አስተሳሰብን መለወጥ ነው። አእምሮአችን የሚነግረንን አሉታዊ ሐሳቦች በሙሉ ማመን የለብንም። ራሳችንን እኔ ዋጋ የለኝም ከማለት ይልቅ አሁን አስቸጋሪ ጊዜ ውስጥ ነኝ፣ ነገር ግን ያልፋል የሚል አዎንታዊ ሐሳብ መተካት አለብን። ከአካባቢና ከሰዎች አለመገለል ደግሞ አራተኛው መፍትሄ ነው። ዲፕሬሽን ሰውን ለይቶ የመግደል ባህሪ ያለው።
ብቻችሁን ከመሆን ይልቅ ከሚያስቡላችሁ ከሚረዷችሁና ከሚወዳችሁ ቤተሰቦችና ወዳጆች ጋር ጊዜ አሳልፉ። ችግራችሁን አዋያችሁ። በአምስተኛ ደረጃነት የምናየው ደግሞ አካላዊ እንቅስቃሴና የአመጋገብ ስርዓት ነው። የቀን ተቀን አካላዊ እንቅስቃሴ ማለትም በእግር መራመድ፣ ስፖርት መስራት በአይምሯችን ውስጥ የደስታ ሆርሞኖችን ይለቃል። በተጨማሪ በቂ እንቅልፍ ማግኘትና ጤናማ ምግብ መመገብ ለአይምሮ ጤንነት ወሳኝ ናቸው። ቀጥለን የምናየው ደግሞ መንፈሳዊ ህይወትን ማጠናከር ነው። ይህም ማለት በፈጣሪ ማመን፣ ጸሎትና መንፈሳዊ መጽናናት ለአይምሮ ትልቅ ሰላምንና ተስፋን ይሰጣል። ተስፋ ደግሞ የዲፕሬሽን ትልቁ መድኃኒት ነው። ውድ የቻናላችን ተከታታዮች ዛሬ የተነጋገርንበትን የአይምሮ ጭንቀት ጉዳይ የሁላችንም ጉዳይ ነው። እናንተ ወይም አጠገባችሁ ያለው ሰው በዲፕሬሽን ውስጥ ከሆነ እባካችሁ አትደብቁ፣ እርዳታ ጠይቁ። ህይወት ውድ ናት። ከማንኛውም ጥቁር ደመና በስተጀርባ ብሩህ ፀሐይ አለች። ዲፕሬሽን የሚታከምና የሚድን በሽታ መሆኑን አትዘንጉ። ይህ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎችም ብርሃን ይሆን ዘንድ ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለተከታተላችሁን እጅግ አድርገን እናመሰግናለን። በሌላ አሪፍና አስተማሪ ርዕስ እስክንገናኝ ድረስ ጤናችሁና ሰላማችሁ ይብዛ። ሰላም።